ክለባችን እንግዲህ በወልቭስ 1-0 ተሸንፏል። እኔ ያው ዛሬ ብንሸነፍም ምንም እንደማይመስላችሁ እርግጠኛ ነኝ። ሁላችንም ታውቃላችሁ። አሞሪም ተናግሮ ነበር ውጤቱ ብዙም አያስፈልገንም፣ በአካዳሚ ልጆች እንደሚጫወት ቀድሞ ተናግሮ ነበር። ካሰለፋቸው ልጆች አማስ በጣም ቀልቤን ስቦኛልና ያው የአካዳሚ ልጆች ሁሌም ይመጣሉ እኛ ቤት፣ ግን ቡድኑ በቃ አይመችም ነበረ ሲስተሙም፣ በዛ ላይ ሚዲያ ጫና ይፈጥርባቸዋልና ይጠፋሉ፣ እንደተጠበቁት አይሆኑምና አማስ እንግዲህ አሁን አመጣጡ አሪፍ ነው፣ ግን እንዳይጠፋ ደግሞ ስጋቴ ነው። ቡድኑ ያስፈራኛል እንዳያጠፋው። ብዙ ሰዎችን ሲያጠፋ አይቻለውና ታዳጊዎችንም ጭምር ሲያጠፋ ነበርና በዚህ ውጤቱ እንደው በዛ አመጣጡ ከቀጠለ የተሻለ ልጅ ይሆናል ብዬ ነው የምገምተው። በቃ እኔ በጣም ነው ያደነኩት። በቃ ብስለት አለው፣ ይጋፋል። እንግዲህ ማቴዎስ ኩንሃ ጋር ይተጋፋ በዚህ እድሜው በጣም ነው ያስገረመኝ። እኔ ግን እሸቱ ደግሞ በጣም ይገርመኛል ሁሌ። እንዴት የኛ ቡድን ኳስ ሲይዝ እሸቱ ነፃ መሆን አለበት፣ አጥቂ ነው። እነሱ ጋር ለምንድን ነው ተለጥፎ የሚቀመጠው እንዴ? እነሱ ኳስ ሲይዙ የእነሱ ተከላካዮች ጋር ማርክ ያርግ። ግን እኛ ኳስ ስንይዝ የኛ የማንቸስተር አማካኞች ኳስ ሲይዙ እሱ ሂዱ ተቃራኒ ተከላካዮች ጋር እነዛ ጋር ይለጠፋል። ስፔስ አይፈጥርም ክፍተት። እዛም ኳስ ክሮስ ሲደረግ የለም። እኔ ቦታ እየያዙ ይገርመኛል። በዚህ ደረጃ ይወርዳል። እኔ በጣም ነበር በሱ እምነት የነበረኝና በጣም ነው የሚገርመው። ጋርናቸውም እንደዛው ነው እንደምታውቁት ነው። ሁሉ ነገር ሲሰራ ሲቀናነስ ምናምን ማሻአላህ ነው። ጎል ላይ ሲደርስ ግን አውዝ ቢላህ ነው። በቃ በጣም ነው የሚያበሳጨው። ያው ውጤቱ ብዙም እኔ ማተር አያደርግም እንዳልኳችሁ፣ ግን አማስ በጣም ቀልቤን ስቦኛል። እስቲ እናንተ ዛሬ ማን የተመቻችሁ አለ? እስቲ የተሰማችሁን በጨዋታው ኮመንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ላይክ፣ ፎሎ አድርጉ። ቴንክ ዩ